የኢትዮጵያ የሙዚቃ ንጉስ ተብሎ በሚጠራው ቴዲ አፍሮ ላይ የሚደረገው ማንገላታት ወደ አዲስ ምዕራፍ ተሸጋግሯል። ትላንት ሚያዝያ 18 ቀን 2018 ዓ.ም በጠራራ ፀሐይ በአዲስ አበባ ሲኤምሲ አዲሱ የኮንቬንሽን ህንፃ ላይ የሚገኘው የድምፃዊው የግል የሙዚቃ ስቱዲዮ የዝርፊያና የጥቃት ሰለባ ሆነዋል። ከሰዓት በኋላ በነበረው በዚህ ጥቃት የመንግስት የሰሌዳ ቁጥር የለጠፉ ተሽከርካሪዎችን የተጠቀሙና የፌዴራል ፖሊስ ልብስ የለበሱ ታጣቂዎች በስቱዲዮ ላይ ወረራ ፈጽመዋል። ታጣቂዎቹ ወደ ግቢው ሲገቡ መጀመሪያ ያደረጉት ድርጊት በስፍራው የነበረውን ጥበቃ ክፉኛ መደብደብ ሲሆን በመቀጠልም ያለምንም የፍርድ ቤት ማዘዣ የስቱዲዮን በር ሰብረው በመግባት ከፍተኛ ዘረፋ አካሂደዋል። ከፍተኛ ዋጋ ያላቸው የሙዚቃ ማቀናበሪያ ኮምፒውተሮች፣ ፕሮፌሽናል ስፒከሮችና ጊታሮች፣ ገና ለህዝብ ያልቀረቡ በዝግጅት ላይ የነበሩ በርካታ የጥበብ ስራዎችና አዳዲስ የሙዚቃ ፋይሎች በሙሉ ተዘርፈዋል። ይህ ድርጊት ንብረትን ከመዝረፍ ባለፈ የአንድን አርቲስት የፈጠራ ነጻነትና የአእምሮ ንብረት ላይ የተሰነዘረ ቀጥተኛ ጥቃት ተደርጎ ተወስዷል። ይህ የስቱዲዮ ዝርፊያ የተፈጸመው ድምፃዊው ቴዲ አፍሮን ለማሳቀቅና ከሀገር እንዲወጣ ለማድረግ የታቀደ ተከታታይ ግፊት አካል ነው ተብሏል። ከዚህ ክስተት አንድ ቀን ቀደም ብሎ የቅርብ ጓደኛው ዩሱፍ ያሲንና የስራ አስኪያጅ ረዳቱ አውስትራዊቷ ማይሌት ሰለሞን ያለምንም ጥፋት ታስረው መወሰዳቸው ይታወሳል። በአሁኑ ሰዓት በማህበራዊ ሚዲያ ፍሪ ማይሌትና የሱፍ የሚሉ ዘመቻዎች እየተስፋፉም ይገኛሉ። የሰብአዊ መብት ተሟጋቾች እና የኪነ ጥበብ አፍቃሪዎች በድርጊቱ ከፍተኛ ቁጣቸውን እየገለጹ ሲሆን ጉዳዩ ለዓለም አቀፍ የሰብአዊ መብት ተቋማት አምነስቲ ኢንተርናሽናል እና ሁማን ራይትስ ዎች እንዲሁም ለዲፕሎማቲክ ማህበረሰቡ እየቀረበ ይገኛል። የቀድሞ የአሜሪካ አምባሳደር ቲቦር ናጊን ጨምሮ ሌሎች ዓለም አቀፍ አካላት ጉዳዩን በቅርበት እንዲከታተሉ ጥሪ ቀርበዋል። ምንም እንኳን የቴዲ አፍሮ የጥበብ መሳሪያዎች ቢዘረፉም የድምፃዊው ደጋፊዎች ንብረት ይተካል፣ ዋናው የሰው ደህንነት ነው በማለት ለአርቲስቱ ያላቸውን አጋሪነት እየገለጹ ነው። ይህ ድርጊት በኢትዮጵያ የዲሞክራሲና የሀሳብ ነጻነት ጉዞ ላይ ጥቁር ጠባሳ ጥሎ ማለፉን የታዘቡ ብዙዎች ናቸው። ከሁለት ቀናት በፊት በአፍሪካ ቀንድ ጉዳዮች ላይ ባላቸው ጥልቅ እውቀትና ግልጽ ንግግራቸው የሚታወቁት አንጋፋው አሜሪካዊ ዲፕሎማት ቲቦር ናጊ ስለ ቴዲ አፍሮ የሰጡት አስተያየት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ ነበር። አምባሳደር ቲቦር ናጊ በአሁኑ ወቅት በኢትዮጵያ ያለውን ውስብስብ የፖለቲካ ሁኔታና የአርቲስቱን ሚና በማነጻጸር ባሰፈሩት መልእክት ሙዚቀኞች እውነትን ይናገራሉ ሲሉ ቴዲን አወድሰውታል። ዲፕሎማቱ አክለውም በመከፋፈልና በፖለቲካ ትርክት በቆሰለች ሀገር ውስጥ የቴዲ አፍሮ ዜማዎች እንደ ፈውስና እንደ መሪ ኮምፓስ ያገለግላሉ ብለዋል። በተለይም በአሁኑ ወቅት በኢትዮጵያ ለሚሰማው የህዝብ ብሶትና ለተፈናቀሉ ወገኖች ድምጽ በመሆን ረገድ ቴዲ አፍሮ ከሀገሪቱ ፖለቲከኞች በላይ እውነተኛውን ምስል እያሳየ መሆኑን ናጊ በድፍረት ተናግረዋል። አምባሳደር ናጊ በተለይ ዳስጣል የተሰኘውን የቴዲ አፍሮ አዲስ ስራ በመጥቀስ ሙዚቃው ከዜማነቱ ባለፈ ትልቅ የታሪክና የሞራል ዋጋ እንዳለው ገልጸዋል። ይህ አልበም ስለ አንድ ዘር ወይም ቡድን ሳይሆን ስለ ኢትዮጵያዊነትና ስለ ሰብአዊነት የሚናገር ነው ያሉት ናጊ ቴዲ አፍሮ በኢትዮጵያ ላይ ያለውን ኃይል ማንም የፖለቲካ ሰው ሊተካው እንደማይችልም መስክረዋል። አልበሙ ከመለቀቁ በፊት የነበሩትን የተለያዩ እገዳዎችን ያስታወሱት አምባሳደሩ የቴዲ አፍሮ ስራዎች የቱንም ያህል እንቅፋት ቢገጥማቸው በህዝብ ልብ ውስጥ ከመግባት ሊታገዱ እንደማይችሉ ገልጸዋል። ቴዲ አፍሮ ከሰዋሰው ጋር የነበረውን ውል አቋርጦ በራሱ መንገድ አልበሙን ለህዝብ ማድረሱ ለአርቲስቱ የጥበብ ነጻነትና ለህዝብ ያለውን ታማኝነት ማሳያ መሆኑን ዲፕሎማቱ አድንቀዋል። ቲቦር ናጊ ከዚህ ቀደምም በተደጋጋሚ ስለ ቴዲ አፍሮ ያላቸውን አድናቆት ሲገልጹ የቆዩ ቢሆንም የሰሞኑ አስተያየታቸው ግን አልበሙ ከተለቀቀበት ሰዓትና አገሪቱ ካለችበት ወቅታዊ ሁኔታ አንጻር ልዩና ታሪካዊ ተብሏል። በአሁኑ ሰዓት የቴዲ አፍሮ ኢትዮሪካ አልበም በዩቲዩብ እና በተለያዩ የዲጂታል ገጾች በሚሊዮኖች የሚቆጠሩ እይታዎችን እያገኘ ሲሆን የአምባሳደር ቲቦር ናጊ ንግግር ደግሞ ለጥበብ ስራው ዓለም አቀፍ እውቅናንና የሞራል የበላይነትን ሰጥቶታል።